መኪናና ሹፌር የሚገዙ ካምፓኒ ተገኝተዋል። ለዘማሪ ገብረ ዮሐንስ የቤትና የመኪና ስጦታ ሊሰጥ እንደሆነ ተገለጸ። ይህንን ስጦታ የሚሰጠው ማን ነው የሚለው ጭምጭምታዎች እየተሰሙ ይገኛሉ። የምንነግራችሁ ይሆናል። በህይወትህ በጣም ከባድ የምትላት ቀን መቼ ነች? ህይወት በጣም ከብዶኝ በህይወቴ ተስፋ የቆረጥኩበት ጊዜ አጋጥሞኝ ነበረ ሲል ዘማሪ ገብረ ዮሐንስ እንደዚሁ ተናግሯል። ማስታወቂያ የሰሩት አርቲስቶቹም ይታሰሩልን ይጠየቁልን እየተባለ ነው። ጥንቃቄ ሳያደርጉ ማስታወቂያ የሰሩ አርቲስቶች በህግ ሊጠየቁ እንደሆነ እየተገለጸ ይገኛል። በህግ እንዲጠየቁ ምክንያት የሆነ ድርጅት የትኛው ነው? ለምንድን ነው በህግ የሚጠየቁት የሚለው ይህንንም የምንነግራችሁ ይሆናል። ይህ ቻሌንጅ ብዙዎቻችሁ ስትጠብቁት ነበረ። የዘማሪ ገብረ ዮሐንስ ቻሌንጅ የመኪና የቤት የሹፌር ቻሌንጅ ማለት ነው። ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ መልቲ ሚዲያ ነው። እንግዲህ ፕሮግራማችን ሳምንቱን በሰናይ ነው። በዚህ ሳምንት የነበሩ አነጋጋሪ እና ሰሞነኛ ጉዳዮችን ወደ እናንተ የምናደርስበት ፕሮግራማችን ጀምረናል። ለቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ላይክ ሼር በማድረግ ቤተሰብ ትሆኑ ዘንድ እንደዚሁ በአክብሮት እንጋብዛለን። አሁን በቀጥታ ወደ ፕሮግራማችን አለፍን። እንኳን ለመልአኩ ቅዱስ ገብርኤል ወርሃዊ በዓል በሰላም አደረሳችሁ። ይህ ቻሌንጅ ብዙዎቻችሁ ስትጠብቁት ነበረ። የዘማሪ ገብረ ዮሐንስ ቻሌንጅ የመኪና የቤት የሹፌር ቻሌንጅ ማለት ነው። እንግዲህ አሁን ዘማሪ ገብረ ዮሐንስ እታች እየጠበቀን ያለው በጣም ደስ ይላል። አሁን ዘማሪ ገብረ ዮሐንስን ወደ ታች ሄደን እንቀበለዋለን ማለት ነው። እንደሚታወቀው በዝነኛው ቲክቶከሩ አዶናይ አማካኝነት ለዘማሪ ገብረ ዮሐንስ የመኪና የሾፌር እንዲሁም ደግሞ የቤት ቻሌንጅ እንደተጀመረ ይታወቃል። በዚህም ደግሞ በጣም በሚገርም ሁኔታ በትናንትና ዕለት ፕሮግራም ተዘጋጅቶ ነበረ። የዝማሬ ስነ ስርዓትም እየተከናወነ ነበረ። በዚህም ፕሮግራም ደግሞ ቲክቶከሩ አዶናይና ገብረ ዮሐንስ ቆይታ አድርገው ነበረ። በቆይታቸው ደግሞ መኪና የሚገዛ እንደተገኘ እንደዚሁ አዶናይ የገለጸበት ሁኔታም ተመልክተናል። ተከታትለን እንመለስ። እናበት እንደምን አለ? እግዚአብሔር ይመስገን ደህና ነኝ፣ በጣም ደህና ነኝ። ዛሬ እንግዲህ የተገናኘ ነው የመኪና ሹፌር እና የቤት ቻሌንጅ ለማስጀመር ነው። እኔም በጣም በአቅሜ እየጣርኩኝ ነበረ። ደግ ባለሀብቶችን ለማግኘት ለመድረስ የሞከርኩኝ እየደወልኩኝ ነበርና በጣም ደስ ብሎኛል። መኪናና ሹፌር የሚገዙ ካምፓኒ ተገኝተዋል። በጣም ደስታ ተሰምቶኛል። ጾም ሆነ ይልልን ቀውጤና ይህንን የመኪና ስጦታ እንዲሁም ደግሞ የቤትም እንደዚሁ እንደተገኘ እየተነገረ ነው የሚገኘው። ይህንን ደግሞ ስጦታ ያበረክታሉ ወይ ደግሞ ይሰጣሉ እየተባለ እየተነገረ ያለ ምንም እንኳ ከአዶናይ አፍ ባይወጣም በበርካታ የሶሻል ሚዲያ እየተዘዋወረ የሚገኘው ደግሞ ዝነኛው ባለሀብቱ የሳንሻይን ባለቤት እንደሆኑ እየተገለጸ ነው የሚገኘው። እንግዲህ የሳንሻይን ባለቤት ከዚህ በፊት በርካታ እንደዚህ ድጋፎች ሲያደርጉ ይታወቃል። አሁን ደግሞ ለዘማሪ ገብረ ዮሐንስ እንደሚሰጡ እየተነገረ ነው የሚገኘው። ይህንን ደግሞ ቀኑ ሲደርስ የምናውቀው ይሆናል። ድል አለ በስም ድል አለ በቃል። ዘማሪ ገብረ ዮሐንስ በህይወቱ በጣም እጅግ ከባድ የሆነ ጊዜ እንዳሳለፈ ሲገለጽ ነበረ። እስቲ መቼ ነው ይህንን የሚለው መጀመሪያ ከቪዲዮ ተከታትለን እንመለስ። በህይወትህ በጣም ከባድ የምትላት ቀን መቼ ነች? ስለዛች ቀን ብትነግረን በጣም ደስ ይለኛል። እውነት ነው ማልዋሽህ። አሁን ወዳለሁበት ገብረ ዮሐንስ ወደ መዝሙር ዓለም ለመሻገር የሄድኩባቸው ሁኔታዎች አሉ። አሁን እኔ ወደ ኋላ ተመልሼ አማርኛ ያፍታታው አልነግርህም፣ ታውቀዋለህ። ከ12ኛ ክፍል ሲኤልሲ ውጤት በኋላ የነበረው ህይወት በጣም ከባድ ነበር። እኛ የመንግስት ተማሪዎች ነን እንደምታውቀው የነበር ነው እና በዛን ጊዜ እኛ መንግስት ጋር ስለምንኖር ስንኖርም ስንበላም ስንጠጣም ከመንግስት ተመድቦ የሚመጣ ባጀት ነው የምንኖረው። ከዛ በኋላ ያ ነገር ሲቆም ግራቀም ጨለማ ይሆንብሃል እና እኔ ዛን ጊዜ ዋጋ ለመክፈል የሄድኩባቸው መንገዶች ነበሩ። በተለይ ግን
በተለይ ግን ወደ መንፈሳዊ መዝሙር ለመስራት አልጋ ባልጋ ነበር ይመስለኝ። ቤተ እግዚአብሔር ጋር ስገባ ሁሉ ነገር ክፍት ነበር ይመስለኝ እና ጥቂት የዛን ጊዜ ያየዋቸው ፈተናዎች አልደብቅህም አሁን የማየውን ገብረያንስ አሁን ያለውን ገብረያንስ ይመጣል ብዬ ያላሰብኩባቸው ቀናት ነበሩ። ይሄ በጣም ማረሳው ቀን ነው። እሱ ቀን 2002 ላይ በተለይ ይሄ ያ አመት ለኔ በጣም ከባድ አመት ነበር። ምናልባትም ተስፋ ቆርጬም ለምንድነው ወደ ሌላ መንገድ ራሴን ማላየው ብዬ ያሰብኩባቸው ቀናት ነበሩ። እግዚአብሔር ግን ባንድ በሌላም በኩል መጥቶ አሁን የምናየውን ገብረያንስ ሊቀርጽ ያችን አመት ተጠቀመብኝ። አሁን ዛሬ የምታየውን ሰው ታያለህ። ስለዚህ ያ ቀን እኔ ከኢሲኤልሲ ውጤት በኋላ ያለው ገብረያንስን አሁን የምናየውን ለማግኘት የተከፈለው ዋጋ ለኔ የመጨረሻ ተስፋ የቆረጥኩበትን ቀን ነው። ሰዎችም ተስፋ አድርጌ ነበር ማልደብቅ አሁን ከለከለ ያለህምና ወደ መዝሙርም ሲሻገር ወደዚህ ወደ ቤተ እግዚአብሔር ስመጣም ያግዙኛል ያልኳቸው ሰዎች ነበሩ። የዛን ጊዜ ግን የነበራቸው ሪስፖንድ መጠብቀው ያክል ስላልነበረ እኔ ከዛ በላይ ተስፋ ቆርጬ ጊዜ አልነበረ። መልካም እንግዲህ እንደሰማነው ዘማሪ ገብረ ዮሐንስ በተለይ ደግሞ የ12ኛ ክፍል ፈተና ከወሰደ በኋላ በጣም እጅግ ከባድ የሚባል ጊዜ እንዳሳለፈ እንደዚሁ በዚህኛውም ገልጿል። ከዚህ በፊትም በሌሎች መረጃዎች ወይ ደግሞ በሌሎች ኢንተርቪዎችም እንደዚህ የገለጸበት ሁኔታ አለ። በህይወቱ እጅግ ተስፋ አስቆራጭ የሚባል ጊዜያትን እንዳሳለፈ ገልጾልናል። ከዚህም ግን አንድ ያስተማረን ነገር ምንድነው? ምንም እንኳን ከባድ ችግር ቢያጋጥመንም ከባድ ችግር ውስጥ ብንገባም ምን ጊዜም ቢሆን ግን ተስፋ መቁረጥ እንደሌለብን ፈጣሪያችንን በማመን ተስፋ መቁረጥ እንደሌለብንና መጨረሻው ደግሞ ሁሉም ነገር መልካም እንደሚሆን መልእክት አስተላልፈውልናል። ለወንድማችን ቃለ ሕይወት ያሰማልን ለማለት እንፈልጋለን። ድል አለ በስምህ ድል አለ በቃል። ሌላኛው ከማስታወቂያ ጋር የሚገናኝ ጉዳይ ነው። እንደሚታወቀው የቢዋይዲ መኪና አስመጭ ከሆኑት ካምፓኒዎች አንዱ 950 ሺህ ብር በመቀበል እንግዲህ መኪና በሰዓቱ አደርሳለሁ ብሎ ነበረ። ነገር ግን እነዚህ መኪኖች እስካሁን አልመጡም በሚል ደግሞ 950 ሺህ ብር የከፈሉት ደንበኞች ሰልፍ የወጡበት ሁኔታ አለ። እስቲ በዚህ ጉዳይ ላይ ሄኖክ ዘሀበሻ ያዘጋጀው አንድ መረጃ አለ። እሱን ተከታተል እንመለስ። ማስታወቂያ የሰሩት አርቲስቶቹ ይታሰሩልን ይጠየቁልን እየተባለ ነው። የፊንቴክ ኢንቨስትመንት ሰለባዎች በአዲስ አበባ ከንቲባ ጽሕፈት ቤት ሰላማዊ ሰልፍ አድርገዋል። የተፈጠረውን ከአዲስ አበባ መረጃው ደርሶናል፣ እንደሚከተለው አቀርብላችኋለሁ። በፊንቴክ ኢንቨስትመንት አማካኝነት ተጭበርብረናል የሚሉ በርካታ ዜጎች በአዲስ አበባ ከንቲባ ጽሕፈት ቤት ደጃፍ በመገኘት ዛሬ ተቃውሟቸውን ሲያሰሙ ውለዋል። ተበዳዮቹ እንደገለጹት ተቋሙ BYD ሴጉል የተሰኙ የኤሌክትሪክ መኪኖችን በ950 ሺህ ብር ቅድሚያ ክፍያ ለአባላት እንደሚያከፋፍል ባደረገው ጥሪ መሰረት ክፍያ ቢፈጽሙም እስካሁን መኪኖቹን ሊረከቡ እንዳልቻሉና ገንዘባቸውንም የት እንደደረሰ እንዳልታወቀ ገልጸዋል። ይህ ችግር በመቶዎች የሚቆጠሩ ሰዎችን ለከፍተኛ ኢኮኖሚያዊ ቀውስ የዳረገ መሆኑና ጉዳዩን የከንቲባ ጽሕፈት ቤት በልዩ ሁኔታ እንዲመለከተው አቤቱታቸውን አቅርበዋል። የጉዳዩን አሳሳቢነት ተከትለው በፊንቴክ ኢንቨስትመንት ባለድርሻ ከሆኑት መካከል አንዱ የሆኑት አቶ ዳንኤል ዮሐንስ ከወራት በፊት በአዲስ አበባ ፖሊስ በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ታውቋል። በተያያዘም የፌዴራል ፖሊስ በድርጅቱ አመራሮች ላይ የክስ መዝገብ እያደራጀ መሆኑ የተሰማ ሲሆን የምርመራው ሂደት የበርካታ ቢሊዮን ብር ግብይቶችና የንብረት ዝርዝሮችን እንደሚመረምርም ይጠበቃል። ተበዳዮቹ በሰልፍ ወቅት ካነሷቸው ዋና ዋና ጥያቄዎች መካከል የድርጅቱን ማስታወቂያ የሰሩና ሰዎችን ለኢንቨስትመንት ያነሳሱም አርቲስቶችን በሕግ እንዲጠየቁ የሚል ይገኝበታል። እኛ ገንዘባችን የሰጠነው የእነርሱን ዝናና ማስታወቂያ አምነን ነው ሲሉም ተበዳዮቹ በምሬት ገልጸዋል። ይህ ክስተት በአገሪቱ በቴክኖሎጂና በኢንቨስትመንት ስም የሚፈጸሙ የማጭበርበር ተግባራት እየጨመሩ መምጣታቸውን የሚያሳይ ሲሆን በተለይም ታዋቂ ግለሰቦች ለሚያስተዋውቋቸው የንግድ ስራዎች መንግስት ጥብቅ ቁጥጥር ሊያደርግ እንደሚገባ መልእክት ያስተላለፈ ሆኗል። ሰልፈኞቹ መንግስት በቁጥጥር ስር በዋሉ ግለሰቦች ላይ ፈጣን የፍትህ ሂደት እንዲያከናውንና የተዘረፈው ገንዘባቸው እንዲመለስላቸው
በቁጥጥር ስር ያልዋሉ አርቲስቶችም በቁጥጥር ስር ውለው እንዲጠየቁ ጠይቀዋል። እንደዚህ አይነት ስራዎች ሲሰሩ የማስታወቂያ ባለሙያዎች መጠንቀቅ እንዳለባቸው ነው ይሄንን የሚያሳየን። ምክንያቱም ካምፓኒው ትክክለኛ ከሆነ ተአማኒ ካልሆነ ይሄንን ያው ምክንያቱም አብዛኛው ሰው አርቲስቶቹን ታሳቢ በማድረግ እንትና የሚሰራበት ማስታወቂያ ነው፣ ስለዚህ ይሄንን ድርጅት ተአማኒ ይሆናል ወይ ደግሞ ታማኝ ነው እያለ ብዙ ገንዘብ የሚያወጣበት ሁኔታ ይኖራልና ስለዚህ በተለይ ደግሞ አርቲስቶችና የማስታወቂያ ባለሙያዎች ስለምትሰሩት ማስታወቂያዎች ስለ ካምፓኒው በቂ የሆነ ኖሃው ሊኖራቸው ይገባል፣ በቂ የሆነ እውቀት ሊኖራቸው ይገባል ነው። ስለዚህ ይሄንን አርቲስቶችን ምክንያት አድርገን ነው የገባነውና ስለዚህ አርቲስቶች ደግሞ በህግ መጠየቅ አለባቸው እያሉ ነው። የእናንተ ሐሳብስ ምንድነው? እነዚህ አርቲስቶች መጠየቅ አለባቸው ወይስ የለባቸውም ትላላችሁ? በኮሜንት ሴክሽን ሐሳባችሁ አሳውቁን። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩ መረጃዎች እነዚህ መስሉ ነበር። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።